ቀጭን ቀይ ሴት የምትመች ከሆነ እጅ ነው ወደታች። እንዴት እንደምትጫወት አልገባህም? ገብቶ እኔ ልገርጣልሽ በ10 እናድርገው እዛው ላይ ይቅርታ አድርጉልኝ ቀጭኖች። ሰላም ቤተሰቦች እንዴት ናችሁ? ልኝ አማን ነው ሰላም ነው። እንዴት ነው ስትታዩ ግን ሰላም አመስሉም። ምክንያቱም ሰሞኑን አርሰናል ዋንጫ በላ። ብዙዎቻችሁ ላይ ንዴታ ያሉ ቅሬታ ያለው ያ በዚህ አጋጣሚ በሙሉ የአርሰናል ደጋፊዎች እንኳን ደስ አለን ማለት ፈልጋለሁ። እንዴት ነበረ ሳምንታችሁ፣ ወራችሁ፣ ጊዜያችሁ እንዴት እየሄደ ነው? ቤተሰብ ሁሉ ተማም። በመጥፋቴ በጣም ይቅርታ። ያው ነገሮች አይመቻችሁም፣ አንዳንዴ ብዙ ስትራግሎች ይገጥሟችኋልና በዛ ምክንያቶች ላለመስራት ትንሽ ከበድ ብሎኛል። ያው ተመልሼ መጥቻለሁ። እንግዲህ አሁን ደግሞ ችግሬን አስተካክዬ ብቻ ሁላችሁም ስለጠበቃችሁ ተመልሳችሁ መጣችሁ ይሄን ቪዲዮ እያያችሁ ስለሆነ ከልብ አመሰግናለሁ። ላይክ ማድረጋችሁ እንዳትረሱ። ይሄን ቪዲዮ እያያችሁ እስከዛሬ ላይክ ሳታረጉ፣ በተለይ ቻናሉን ሰብስክራይብ ሳታረጉ አዲስ ቻናል ከፍተን 1000 መግባት ያቅተን ከባድ አይደለም። አሁን ሰብስክራይብ ያደርጋችሁ ቤተሰብ ሆኑ። ይሄንን ቻናል በጣም በቶሎ ወደ 10000 ማስገባት አለብን። ተማመንባችኋለሁ። ሰሞኑን ኢትዮጵያ ውስጥ ሀገራዊ ሁኔታ ምርጫ ደርሷል አሉና እንዴት ነው ድባቡ? እንደ በፊቱ ነው ማለት መራጮች እየቀሰቀሱ ነው? የምርጫ ቅስቀሳቸውን እያካሄዱ ነው? በመኪና በምናምን ነው ወይስ እንዴት ነው? ብቻ እናንተ ማን ነው የምትመርጡት? ለምንድን ነው የምትመርጡት? ከቻላችሁ አሳውቁኝ። መራጭ ነኝ። ኦኬ፣ እሺ ወደ ቪዲዮአችን ሂድ። ስማ፣ ሁለተኛ እህታችን አጠገብ ትደርስና እንደ ቋንጣ ነው የምዘለዝልህ። ይኸው እንደ ቋንጣ አይደለም፣ እህታችን አጠገብ ብትደርስ ጅማትን አውጥቼ ማሲንቆ ነው የምሰራበት። ከኔ ጅማት የተሰራ ማሲንቆ ስለሷ ፍቅር ነው የሚያዜመው። ዝጋ። እህታችን እኮ ገና አንድ ፍሬ ናት። በ40 ዓመቷ አንድ ፍሬ። የሁለታችሁ ታላቅ እኮ ናት። ለኛ እኮ አንድ ፍሬ ናት ብሏት። ምን? አይ እኔ ሁሌ አንጀቴን እንደበላችሁ ነው እኮ። እናንተ ግን ምን አይነት ራስ ወዳድ ናችሁ? እናንተን ለፍታ አሳደገች፣ አሁን ደግሞ አግብታ የራሷን ልጅ አታሳድግ ነው የምትሉት? እኔ ሪስክ ወስጄ ልጅነቴን ሰውቼ ላግባት ማለት እንደውም ተውት። እሺ እኔ ከሷ የተሻለች ነው የሚገባኝ። ቤተሰቧን የጨረሰች። ተውት። አንተ 41 ሊሞላት እኮ ነው። በልጅነቷ አግብታ መውለድ አለባት። በልጅነቷ ና እንስማማ፣ እንደባደር። ጥሎሽ ጣሉልኝ። በዚህ ሰዓት ወንድም ሳይሆን ባል ነው የሚያስፈልጋት። ታገቧት እንደሆነ ያለው መኮፈስ ይላችኋል። ይሄ አማራጭ እንደሌላችሁ አውቆ። ሰላም ቤተሰቦቼ እንዴት ናችሁ? ዛሬ እንግዲህ ቡና የማቆም ዘመቻ 4ኛ ቀናችን ከ4 ሰዓት ከ4 ደቂቃ ሆኖናል። ታያ ለምን ተብሎ ነው የሚቆመው ቡና? እንግዲህ ዛሬ ጎመን ወጥ ነው የምንሰራው። ጎመን ለጤና ጥሩ እንደሆነ ይታወቃል። ዳርዳሯን ቀንጠስ አድርገን ቀቅለን እንጠጣለን። አንቺ አምሻል እኔ ምንድን ነው የምታወሪው? አልነገርኳችሁም? ይሄ ደግሞ አጎቴ ነው። እንግዲህ ቡና የማቆም ዘመቻ ይቀጥላል። ሱስ ነቀለውላ ባይዞ የምሮን ቡና ያልጠጣው ቀን ማለት ነው ሰማይ ምድሩ ነው የሚገለባበጥብኝ። በቃ በስትክክል በስርዓቱ ሁላ ነው ማሰብ የሚያቅተኝ። የምሬ ነው የምላችሁ። የሆነ ነገር የረሳው የሆነ ነገር ያላደረኩ ምናምን ይመስለኛል። ግን አት ዘ ሞመንት ምንድን ነው ብዬ ነገሩን ሳስበው ለካ ቡና አልጠጣውም። ያንን ቡና ወስጄ ያረኩ ሰዓት ግን ነገሮች ሁሉ ቦታቸውን ይዛሉና የቡና ሱስ ከባድ ነው። ማቆም ደግሞ እንዳታስቡት። ለምን ብለን ነው የምናቆም? ስለምንድን ብለን ነው የምናቆም? ቡና ማቆም የለብንም እንዴ? ኦኬ፣ ግርጣት መልክ ሲኖረው ይላል። ይኸውልህ አሁን ጌም ነው የምንጫወተው ማለት ነው። አንድ ጣት የምታወርደው ምን ስታደርግ ነው? አሁን የምናገረው ነገር እውነት ከሆነ አንድ ጣትን ታወርዳለህ ማለት ነው። ቀጭን ቀይ ሴት የምትመች ከሆነ እጅ ነው ወደታች። እንዴት እንደምትጫወት አልገባህም? ገብቶ 5 ነው ያለቀው ነው። እኔ ልገርጣልሽ በ10 እናድርገው። ቀጭን ቀይ ሴት የምትመች ከሆነ እዛው ላይ ይቅርታ አድርጉልኝ ቀጭኖች፣ ይቅርታ አድርጉልኝ። ፖይንት ኦፍ ቪው ትራንስፖርት ያለበት ሁኔታ ይላል። ለምን ሰልፍ ነው? የታክሲ ግቢ ድረስ ቤቷ አመጣለት። ይገርምሻል፣ ባለፈው ሰልፉ መኝታዬ ጋር ደርሶ ተኝቼ ነው የተሰለፍኩት። ኧረ እባክህ። አዎ። A few moments later
የኔ ቆንጆ ታገቢኛለሽ? ምንድነው? እዛ ሰርፕራይዝ ላደርግሽ ነበር እዚሁ ሰዓቱ ነጎደ። ታገቢኛለሽ? እዴ 3 weeks later እዴ 3 weeks እዚሁ ኧረ ሰልፍ ይደረሰ። ጠጋ በሉ ትንሽ ወደፊት ጠጋ። ቢያንስ ከግቢ ልንወጣ ነው እንዴ? 3 months later አይዞሽ በርቺ የኔ እናት አይዞሽ። እንደ ቀልድ 9 ወር ሞላን አይደል? ስሙን ግን ማን ልትሉ ታስቡ? ኢየሱስ ናፍጣም በለው እንዴ? አሰለፈች በሏት አሰለፈች። አስባችሁታል? እዛው ታክሲ ቦታ ተዋውቃችሁ፣ እዛው ሰልፉ ሳይንቀሳቀስ ቀለበት አድርጋችሁ፣ እዛው ሰልፉ ሳይንቀሳቀስ አስረግዛችሁ፣ እዛው ሰልፉ ሳይንቀሳቀስ ወልዳችሁ ከብዳችሁ ስትኖሩ እኔ አንድም ቀን ሰዎች ታክሲ ሰልፍ ላይ ተገናኝተው ተጣብሰው ይጋባሉ ብዬ አስቤ አላውቅም ነበር። ይሄው እሁን ሆነላችሁ። እንኳን ደስ አላችሁ። ኧረ እኔ ይሄንን ቲክቶክ መቀነስ አለብኝ በእውነት። እንዴ ሰው እያወራ ማለት ነው። በቃ ልክ ሲሰለችኝ እንደዚህ ስክሮል ማድረግ ነው ፈልገው እንዲህ ባደረገው ደስ ይለኛል። ወይ ደግሞ ይሄ ወሬ የሚያለዝ ሰው አለ አይደል ሰስፔንስ ላድርገው ብሎ እና ምናምን ሲለኝ እንዲህ ጫን ብዬ ማፍጠን አትምን ግን ሆነ እንዲህ ላይ በቃ መጫን ነው ፈልገው። ደግሞ ይሄውን አንዳንድ ሰው ደግሞ አገኛለሁ ደስ የሚለው ደግሞ ሲያወራኝ እቺ እንዴት ነው አፍንጫዋ እንዲህ ታፕ ታፕ አድርጌ ላይክ ላድርግለት እንዴ እላለሁ። ያ የመጀመሪያዋ ግን አሪፍ ነች የምር። ይሄ የሆነ አንዳንድ ሰዎች ልክ ሲያወሩ ስክሮል ማድረግ። በቅርቡ መንጃ ፍቃድ ያወጣው ጀለስ ይላል። አዩ አይደል ሰጥኝ እኮ መጨረሻ መንጃ ፍቃዱ አዩ ያን ምልክት ይኸው በዚህ ጋር ግቡ እኮ ነው የሚለው። እኔ አውቃቸዋለሁ በብዛት አውቃቸዋለሁ። በዛ ላይ መኪና ስትይዝ መሪ በቀኝ በኩል ሆነ ነው መሄድ ያለብህ፣ እንደዚህ በቀኝ በኩል ማለት ነው። ካለበለዛ የሆነ እንትን ምናምን በዚህ ጋር የሚመጣው ሊገጭ። አዎ አልኩህ አንዴ በቃ ፍታኝ ሲያስጠላ አይደለም እኮ ይኸውልህ አሁን ራሱ አረማመድ ልክ አይደለም። መኪና ቢኖር አሁን አንተ ትጋጫለህ። ባይዘ ይሄ ነገር እውነት ነው። ብዙዎቻችን እንደዚህ አድርገናል ሆነናል። እውነት ለመናገር ማለት እኔም መንጃ ፍቃድ ያወጣው ሳሞን ማለት ነው እንደዚህ አድርጌ ጀለሶቼን አዝጊያቸዋለሁ። ጀለሶቼ የሚያወጡ ሰዓት አዝገውኛል። የምሬ እኔ የማይካድ እውነት ነው። ፖይንት ኦፍ ቪው ኤክስሽን የሚመስል ሰው ስታገኝ ይላል። ወይ ኤክስ ይመስለኝ እኮ ተሳስቼ ነው። ናፍቆሻል ማለት ነው እንደዛ ነገር ኦ ሺት ብሮ ተርፈሃል። በማታ እንዳትንቀሳቀስ ጂሰስ። ይህን የሚያህል ቪዲዮ አናቱ ላይ ልታወርጅበት ነበር። ተከፋፍተናል። ምን ቢያስመርሽ እንደዚህ የአይጥ መርዝ እያለ እናቴ ነስነስ ማድረግ ዛሬ ተሸቅሏል። ሌላ ምን አይነት ቀን ነው ማለት እሺ በጣም ቀልደኞች ናቸው። ተንከባክባ አደርስልኝ። እሺ እቺን ያዛት። ኤኒዌይስ በቃ ሰላም ሁኑ። ቻው ቻው። ዛውጪ ሰው ሀገር ገፍታ የመጣው ገና ስወጣ ነው። እንደውም ዛሬ ወጣ ይባላል እንዴ? ነገ እንኳን አብረን እንደምንወጣ ነገማ በደንብ እንዴ ዝም በይ ገና እግሩ እዚህ አንድ እርምጃ እንኳን ሳይራመድ ትዘለዝሉታላችሁ እንዴ? እኔን ጌታ የኔን ጌታ በዶላር ተከፈለኝ ብሎ በቃ ሄዶ ለፋ መጥቶ እዚህ እንደፈለገ ይኸው እያንቀሳቀሰ ነው ገንዘቡን። ምን ትዘለዝያለሽ? አንድ ብላችሁ እንዳትናገሩት ካሁን በኋላ። እኔ አባት እንዴ እኔ አባት በስመ አብ አንድ ብላችሁ ከፈለጋችሁ ይኸው ዘፈን ይከፈትላችኋል። ሞተር እያላችሁ ሐዋሳ ውስጥ ቀኑን ሙሉ በመቶ ብር እንዋል። ለቁርስ አንድ ፋሲካ አንድ ሻይ ጋር ፓስቲውን ለሁለት ከፈልኩት፣ ገመጥኩት። ከዛ ፈገግ አልኩ። ሻይ ጠጣው። 100 ብሩን ሰጠዋትና 30 ወስዳ 70 ብር መለሰችልኝ። ከዛም ወጣውና ሞተር አየሁኝ። ወይኔ ሞተር በኖረኝ ብዬ ተመኘውኝና ትንሽ እንደተጓዝኩኝ መንገድ ተዘግቶ አየሁ። እንኳንም ሞተር አልኖረኝ። ሞተር ቢኖረኝ ይመልሱኝ ነበር እኮ። ጋሼ በሳይክላቸው አለፉ፣ እኔ ደግሞ በእግሬ። የምሳ ሰዓት እስኪደርስ ወክ በላው። የሆነ ቦታ አረፍኩኝ። ምሳ ሰዓት ደረሰና ተነሳው። አይኔ አዚ ሆቴል ላይ አረፈ። ለመግባት ሲሄድ ለካ የምሳና የራስ 70 ብር ብቻ ነው ያለኝ። ሀሳቤን ቀየርኩና ሮሪ እዛ ደግሞ 70 ብር ተይዞ በዛ መንገድ ማለፍ ነውር መሆኑ ገባኝና ተመልሼ 3 ሙዝ በ20 ብርና 2 ዳቦ በ20 ብር ገዝቼ ሙዜን ላጥኩ። በዳቦ አድርጌ ገመጥኩት። አሁንም ገመጥኩ። እቺ ቀረች፣ ጎረስኳት። በደንብ ጠገብኩ። ደግሞ አንድ ሙዝ ቀርቷል። ይገርማል። ኡፍ ከዛም የሞተር ሰልፍ አይቼ የሞተር ፍላጎቴ አገረሸብኝ። ያው አንድ ቀን መግዛቴ አይቀርም አልኩና ኳስ ለማየት ተቀመጥኩ።
ዩናይትድን ባየሁት አይኔ አይቻቸው አስጠሉኝ። ከዛም ተነስተውና መንገድ ላይ ምን ባይጥሩ ነው ተመልከቱ። 1 2 3 4 5 6 7 በመጨረሻም በስንት መከራ መሸ። ለራስ ሳምቡሳ ለመግዛት ብሬን ቆጠር አደረግኩ። እንካ እዛ አስቀምጥ። ሳምቡሳን ወሰድኩ፣ በላው። አንድ ቀን ሙሉ የወሰደብኝ ቪዲዮ ነው። ፎሎ፣ ላይክ፣ ኮፒ ሊንክ እንዳይረሳ። ቻው። ይመች አባት ይመች። ተመችቶናል። በቃ ትክክለኛ ሪል ያበደ ቭሎግ የ88.9% ኢትዮጵያዊ ውሎ እንዳክዱ የምር ማንም ይሄንን ቭሎግ አያሳያችሁ። ተመችቶኛል አባት የምር ደስ ብሎኛል። እንጋባ። ስለዚህ አሁን ወደ ሰርግ ስነ ስርዓቱ ነው የምንገባው። አንቺም ባልሽ ተንከባከባልሽ አይደል? በቀን ስንት ጊዜ ቡና ታፈልታለሽ? በቀን እና ስትል በነገራችን ላይ ቡና በባዶ ነው የምጠጣው። በባዶ ነው የምጠጣው። አታስጠቁረና ብሮ አታስጠቁረኝ። ምንድነው አንተስ ያመሸ ተገባለህ ወደ ቤት? ያው ኳስ ሲኖር ማምሸት አይቀርም። በነገራችን ላይ በዚህ ዓመት ዋንጫ የሚበላው የአርሰናል ደጋፊ ነኝ። የአርሰናል ደጋፊ ነህ? እንደዛው ፍጹም ሊሆን አይችልም። እንዴት? የአርሰናል ደጋፊ ቢሆንማ እኔንም አያገባኝም ነበር። በሰርጉ ገሚዜ ነበር የሚሆነው። ማን ነው እንዴ? ማንቺ ደጋፊ ነሽ እንዴ? ኧረ በእናትህ አጋባ ሰውዬ፣ በእናትህ የምታገባ እኮ ነው። አጋባችኋለሁ። እኮ አጋባራችሁ። መጀመሪያ ቃል ተገባላችሁ። እሺ አንቺ መቼ ጀምፊት አምነሽበት ነው ያገባሽው አይደል? ሌላ ወንድ ጋር ሄዳሉ ብትይ በቃ እኔ ቆርጦልናል እንዳቀራውጭ። አንተም ሌላ ሴት ጋር። ኧረ በፍጹም ማራል በጣም ማለት ነው። እሱ ወንድ ነው ሄዳ ሂድ ከስከስ ፊት ስለዚህ አሁን ተሳሳሙ። በቃ ተሳሳሙ። ከመሳሳማችሁ በል እኔ አንድ ምነግራ ነው። አንቺን ያገባውታ አጎትሽ የመጣ ቁርስን መሰራተኛ ጋር የሚበላው ነገር ተወበዩ በሌለንበት በር ከብቱ ዘግተን ሄደን ከጎረቤት ቁልፍ ተቀብሎ መሶብ ላይ ወጣ አርቆ ቁጭ ብሎ ይበላል። አሁን በቃ ምታሳ ይሄን ነገር ምታስተካክል ነበር። እሱ ነገር ቀረፍ ይለኝ ምታሳው ሰማል አጎቱ ረፋ እዲ ምን ያህል ቢያስመርር ነው። ፕሊዝ ዌልካም ትሩንጎ ይላል። ትሩንጎ ወይኔ እንዴ ደህና ነው። ሳምሽ እንዴት ነሽ? አለን አዲስ ስራ ተገኝቶልሻል። አትቀልድ በእውነት ያው ለኔ ታውቃል። ባለትዳር ምናምን አይደለም ልጅ ምናምን የለበትም። ኧረ ላጤ ነው። ባለትዳር ባለ ልጅ ቤት ጋር አልሰራም። ዝም ብሎ ላጤ እንዳይመስልሽ። ሜትር ከ95 ይሆናል። አትቀልድ። ጥሩ ነው በርከመጣ ቁመቱ ምን ይሰራል? ለሌላ አላማ ነው። ምንድን ነው የምትችይው? ወይስ ቤተምስ አይደለም ምግብ ነው እንጂ ምግብ ነው እንጂ አረረ ትሩንጎ ኦኬ። ተዛስቼ እኮ ነው። ምግብ እንኳን ሁሉም ፓስታም፣ ቴላቴሪ፣ መኮሮኒ እንደገና ስፔሻሊቲ ምን ሮዝመሪ በእንቁላል ነው የምትከትሺው? እንዴ ይሄ እኮ በጣም ስፔሻሊቲ ነው። እንቁላል በሮዝመሪ በነጭ ሽንኩርት ታሽቶ የታሸ ነው የሚሉት ክላይንቶች። እንግዲህ ያው ደሞዙ 9,000 ብር ነው። 9,000? አዎ አትቀልደኝ እንዴ! የማታ ልግባዋ አዳር ልግባው። አይ በቀን እንዲሰራኝ። ኧረ በእውነት በእኔ ነበር አዳር ልግባው። ከፋይ ነው በጣም በቃ ከፋይ ኮራ አዳር ልግባው ይቻላል። ቀን እንግዲህ ነገ ማታ ትገቢዋለሽ። ዛሬ ነው የምገባው። ይቻላል። ያው ጨርሼ ስወጣ እዛ እገባለሁ። ፏ ብዬ ማለት ነው። ሻወሬን እዛት እንጂ ምን ምግብ ይወዳል? ያው እንቁላል ይመቻል። እንቁላል በጣም እንቁላል ያፈርጣል። ያፈርጣል። ደስ ይላል። ትርንጎ አላማሽ ሌላ ነው። አንቺ በቃ ኩክ ለማድረግ ምናምን አይደለም፣ ሰውየውን ነው ኩክ ማድረግ የፈለገች እና ትርንጎ እባክሽ ሰብሰብ ብያለሽ። ኢትዮጵያ ማምስ ቢላይ አባታችሁ ዛሬ ጫማ ገዝቶላችኋል። አሁን እስቲ ቀስ በል ክልፍልፍ። አባታችሁ የሚገርም ጫማ ይሄ አንተ ያዝ። ምንድን ነው አብረን ይለብሰን። ይሄ ደግሞ ለአንቺ ለስፖርትሽ ነው መሰለኝ። ቆንጆ ጫማ ያው ያዥ ያዥ። ዝም በይ እስኪ እኛ እሱ ነው የሚያውቅ። አንቺ ሂጂ ለብሰሽ አንቺ ደግሞ የባህል ልብስሽ ጋር አብረሽ የምታምር ያዥ። በይ አትሊስት አንቺ ይሻላል። እስቲ በለው እናት እንጂ ጉልበት ሳም ነይ እንጂ አትሊስት የሶስተኛዋ ይሻላል። ቢያንስ ንጣቱ ያምራል። ግን ምንም እንኳን አባታችን የማንፈልገውን ጫማ በ2 እና በ3 ቁጥር የሚበልጠንም ቢገዛልንም ቆዳ ጫማ ማለት ነው፣ እናቶቻችን ግን ሌላ ቴክኒክ አላቸው። የወደድነውን እኛ የፈለግነውን ጫማ የሚገዙበት ስትራቴጂ። ይህን ነው ጫማ የምፈልገው። አባት ይሄ ጫማ ስንት ነው?
አሪፍ ምርጫ ነው። 6500 ነው ማዘር። 800 ያወጣል። ኧረ የምን 800 ይሰራል። ዝም በል አንተ ምን ታውቃለህ? እንደውም ብዙም አልተመቸኝም። 500 ልሰጥ ይመቻል እንዴ? ማዘር እየቀልዳሉ እንዴ? ይሄ በቃ መጨረሻው ዋጋ 6300 1000 6000 1200 5800 1500 5500 አይ መቅድም እኮ አስደነገጥሽኝ በፈጣሪ። እኔ ምለው ግን ስንት ገዛሽው? ኧረ ውድ ነው በእናትህ ተው። ስንት አይ ንገሪኝ፣ ስንት ገዛሽው? 100 ነው የገዛሁት። ምን ማድረግ ይቻላል? ይሄ አይነት ተስጦ አላችሁ ጋይስ። እንደነገርኳችሁ ነው አባቶቻችን ምንም እንኳን የማንፈልገውን ጫማ ቆዳ ጫማ በሁለትና በሶስት ቁጥር የሚበልጠንን ለረጅም ጊዜ ሆናችኋል ብለው ምን የመሰለ የማንፈልገውን ቆዳ ጫማ ቢገዙልንም እናቶቻችን ግን በእጅ አዙር ጠብዘዝ ብለው እኛ የወደድነውን የ800 እና 1000 ብር የተባለ ጫማ እነሱ በ400 እና 300 ብር ይገዛሉ። ዋጋ አጠራር ላይ ፍርሃት የሚባል ነገር አልፈጠረባቸው። አንዳንዴ እኛንም ነው ሽምቅቅ የሚያደርጉን ማለት ነው። ከወላጅ ጋር ከእናት ጋር ሄዳችሁ ጫማ ስገዙ ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። የዋጋውን ማለት ነው 75% ወደ ታች አውርደው ነው የሚጠሩት እና ደግሞ ይሳካላቸዋል። እና በጣም የሚገርም ነገር ምንድነው? ኮሎ ነፃነት የለም እንዴ? እና ማለት አባቢ ምንድነው ጩጬው? እና በጣም የሚገርም ነገር ኮሎ ነፃነት የለም እንዴ? እና ማለት አንተ በእናትህ የወሬ ያለ ያስብልህ ፈጣሪ፣ የወሬ ያለ ያስብልህ። አይ ነው ታምራለህ፣ ቆንጆዬ ነህ፣ ለካሜራ ትሆናለህ፣ ግን ዙር በል እንስማበት እስቲ። የወሬ ያለ በጣም የሚገርመው ነገር በጣም ማውራትም አልተቻለም ዘንድሮ። በጣም በቃ ገርሞኝ የነበረው እንዲህ ነው ኩርኩም ትልቁ ነገር ማለት ነው በህይወታችሁ በጣም ትልቅ የሚባለው እና ማለት ነው እና ማለት ነው እሺ አትሊድ እሺ why are you laughing? I want to take a picture. I love you. እንዶ የወሬ ያለ ያስበኛ አባቢ፣ የወሬ ያለ ያስብል። ይህን ስሜት አታቆም እኮ አንተ፣ ይህን ስሜት አታቆም። ሀሜት አታቅማ፣ ወሬ ጥማት አታቅም። እኛ ቤት በኩል እንዴ ማለት ቤት በኩል ሆነ እንስማ ወሬውን። ያው ቻጀስ ፎርፈን እና ደስ የሚል ቆንጅዬ የሚያምር ሽብረም የተባለለት ልጅ ነው። የአዶናይ ቴክኒክ ይላል። ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት የአዶናይ ቴክኒክ ከስነ ልቦና ሕክምና ቲዮሪስ አንጻር የሚል ይሆናል። አዶናይ በአሁኑ ሰዓት እንግዲህ በጣም ብዙ ተከታዮች አሉት፣ ብዙ ነገር ያደርጋል፣ በጣም ኮንፊደንት ነው። በፊት ግን አይን አፋር ልጅ ነበረ እና የሆነ ጊዜ ነው እንግዲህ ትራንስፎርም ያደረገው እና በዚህ ሂደት ውስጥ ካደረጋቸው ነገሮች ውስጥ ለምሳሌ መጀመሪያ እሰይ ሚል ቪዲዮዎችን ይሰራ ነበረ፣ ይጮሃል። አንዳንድ ጊዜ ደግሞ መንገደኞችን ስትሬንጀሮችን ሄዶ ያናግራል። አንዳንዶቹ ያናግሩታል፣ አንዳንዶቹ ደግሞ ኢግኖር አድርገው ትሄዳሉ ምናምን ነገር እና ይሄ እነዚህ ኤክሰርሳይስስ ከስነልቦና ህክምና ቲዮሪስ አንጻር ምን ይመስላሉ የሚለውን ነው ይዤላቸው የመጣሁት። ራሽናል ኢሞቲቭ ቢሄቪየር ቴራፒ የሚባል የስነልቦና ህክምና አይነት አለ። እዛ ላይ ሼም አታኪንግ ኤክሰርሳይስስ የሚባሉ አሉ። በተለይ እነዚህ የሚያገለግሉት እነዚህ ኤክሰርሳይስስ በራስ መተማመናቸው ዝቅ ላለ ሰው፣ ማህበራዊ ፍርሃት ላላቸው፣ ሰው ምን ይለኛል ለሚሉ ሰዎች፣ ይሉኝታ በጣም ጠፍረው ለያዛቸው ሰዎች ሪኮመንድ የሚደረጉ ኤክሰርሳይስስ ናቸው። ቢሄቪየራል ኤክስፐሪመንትስ ናቸው እና እነዚህ ሰዎች ስለ አንተ ምንም እንደማያስቡ እንድትረዳ የሚያደርጉ ኤክሰርሳይስስ ናቸው። የፈለገ ዊርድ ነገር ብታደርግ፣ የፈለገ ነገር ብታደርግ ለጥቂት ደቂቃ ነው ሰዎች ስለ አንተ የሚያስቡት እንጂ ከዛ በኋላ ራሳቸው የሚያስቡት በጣም ብዙ ነገር አለ። they don't really care። ከዛ ደግሞ ብዙ ሰዎች
ፐርፌክት ለመሆን ሲያስቡ ራሳቸው ላይ በጣም ጫና ያሳድራሉ። እያንዳንዱ ነገር ትክክል መሆን አለባት። ሶሻል ፎቢያ ያለባቸው ሰዎች ፕሬዘንቴሽን ሲያቀርቡ በቃ ትክክል መሆን አለበት፣ ሰዎች ስህተቴን እንዳያውቁ ምናምን ብለው ይጨነቃሉ በጣም እና ይሄ ኤክሰርሳይዝስ ይሄንን እነዚህ አይነት ይሉኝታን፣ ፐርፌክሽኒዝም፣ ሰው ምን ይለኛል የሚለውን ነገሮች እነሱን ለማስወገድ ሪኮመንድ የሚደረጉ ናቸው። የተወሰኑትን ነግራቸዋል። ክላሲክ የሚባለው ራሽናል ኢሞቲቭ ቢሄቪየር ቴራፒ ላይ ሼም አታኪንግ ኤክሰርሳይዝስ ውስጥ ክላሲክ የሚባለው እንግዲህ ሰዎች ውሻቸውን ሽርሽር ለማድረግ ሲወጡ በገመድ ነገር አስረው ነው የሚወጡት እና ከዛ በዚህ ኤክሰርሳይዝ ግን በውሻ ፋንታ ሙዝ አድርግና በቀይ ገመድ ይዘ እንደ ውሻ ማለት ነው ኖርማል ኮስተር ብለህ ትንቀሳቀሳለህ ሰፈር ውስጥ እና ስትንቀሳቀስ አንዳንድ ሰዎች ይሄ ሰውዬ ያሟል ብሎ ዞሮ ያዩዋል። አንዳንድ ሰዎች ይገረሙባል። ለተወሰነ ደቂቃ ነው ያዩት። ከዛ በኋላ ምንም የሚፈጠር ነገር የለም። ኢምባራስድን ብትሆን ለትንሽ ደቂቃ ነው። ከዛ ለካ ያልፋል። ከዛ ወደ ምን ሪያላይዜሽን ትመጣለህ? ምንም ብታደርግ ለካ ሰዎች ለአንተ ብዙ ያን ያህል ኬር አደርጉ የሚለው ሪያላይዜሽን ይገባሃል ማለት ነው። ወይም ሌላ ኤግዛምፕል ብዙዎቻችን አለቃችን ወይም የስራ እንትን ሲሆን ምናምን ነገር ቴክስት ስንጽፍ ኢሜል ስንልክ በጣም እንጨነቃለን። በቃ ፐርፌክት እንዲሆን በትክክል ጽፌያለሁ አልጻፍኩም እንዲህ ብሎ ቢያስብስ ምናምን ብለን እናወሳስባለን። ብዙ ሰዓት ሊፈጅብን ይችላል። በሼም አታኪንግ ኤክሰርሳይዝ አውቀህ ሆን ብለህ አስበህ ታሳስታለህ። ፊደሎቹ ኢሜል ስትጽፍ ወይም ቴክስት ስታደርግለት ታሳስተህ ትልካለህ። ከዛም እንደሚፈጠር ትገመግማለህ። ሁኔታ ስታየው ለካ ምንም የሚፈጠር ነገር የለም። የምትፈራው በፊት ዝም ብለህ የምትጨናነቀው ዝም ብሎ እንደሆነ ትረዳለህ። ከዛ በኋላ እነዚህ ነፃ ያወጡሃል። በራስ መተማመንን በጣም ከፍ ያደርገዋል። ከዛ በኋላ የሰዎች አፕሩቫል ደግሞ ምንም እንዳልሆነ ይገባሃል። ሰዎች ቢያመግሱን ለትንሽ ጊዜ ነው፣ ቢነቅፉን ለትንሽ ጊዜ ነው። ከዛ በኋላ ሰልፍ ኮንፊደንስ ግን በራስ እንደሚወሰን እየገባ ይመጣል። ይሄ በጣም ሊብሬቲንግ ኤክስፒሪየንስ ነው። እዚህ ጋር ለማውራት ፈለግኩት ስለ አዶናይ አይደለም። በጣም ብዙ ሰዎች በይሉኝታ የተጠፈሩ ሰዎች አሉ። ብዙ ነገር ማድረግ እየቻሉ ግን ሰው ምን ይለኛል ብሳሳትስ ምናምን የሚለው የያዛቸው ሰዎች አሉ እና ትራይ እነዚህ ሼም አታኪንግ ኤክሰርሳይዝን ፎር ቼንጅ። ከዛ እስቲ ውጤቱን ደግሞ እዩት። ለምሳሌ ሙዝ ይዘ በገመድ ላትወጣ ትችላለህ፣ ግን ሆን ብለህ እስቲ ያውቀህ የተሳሳተ ቴክስት ላክ ለሰዎች። ወይም ደግሞ በፊት ሰዎችን የሰው አይን የምትፈራ ምናምን ከሆነ ዝም ብለህ ስትሬንጀሮችን ሰላም እንዴት ነህ በላቸው። ምንም የሚፈጠር ነገር የለም። አንዳንዱ ሰላም ይላል፣ አንዳንዱ ምን ሆኖ ነው የት ነው ማያውቀው ብሎ ይሄዳል። ኢትስ ኦኬ። ቀስ በቀስ ግን ኮንፊደንስን ቢውል ታደርጋለህ። የይሉኝታ ቀንበርን እያስወገድክ ትሄዳለህ። ከዛ በኋላ you can start living up to your potential ማለት ነው። ታላቁ መጽሐፍ ላይ ምን ይላል? ሰውን መፍራት ወጥመድ ነው ይላል። ስለዚህ ከዚህ ወጥመድ ሊብሬት የሚያደርግ ኤክሰርሳይዝ ነው ማለት ነው። ለዛሬ እንግዲህ ይዤላችሁ የመጣሁት የአዶናይ ቴክኒክ ወይም ደግሞ በራሽናል ኢሞቲቭ ቢሄቪየር ቴራፒ ላይ ሼም አታኪንግ ኤክሰርሳይዝስ ስለሚባሉ ይሆናል። ይህን ቪዲዮ ኮፒ ሊንክ ሪፖስት አዶናይ ቴክኒክ እንግዲህ ሞክሩት። አይኖ የአዶናይን ለውጥ ብዙዎቻችን እናውቃለን። ከምን አይነት ቦታ ላይ ተነስቶ ከምን አይነት ባህሪ የፐርሰናሊቲ ባህሪ ተነስቶ አሁን ያለበት ቦታ ላይ እንደደረሰ ብዙዎቻችን የምናውቀው ነው። የቅርብ ጊዜ ታሪክ ነው እና አለን እዛ ቦታ ላይ ያለን ሰዎች ሼም ሰው ምን ይለኛል ምናምን የሚሉ ቦታዎች ላይ ያለን በይሉኝታ የታሰርን ሰዎች አሉም አለው። እኔም ከነዛ ስር ሆነ አይ ቲንክ ይሉኝታ ምናምን ሼም ምናምን አለብኝ ብዬ ስለማስብ ነው። አልመስላችሁም? ያ ብቻ እስቲ እንሞክረው። አሪፍ ነው። የአዶናይ ቴክኒክ እንሞክረዋለን። እስቲ በቃ ሞክሩት እናንተም እንደዚህ አይነት ችግር ያለባችሁ ሰዎች። ኤኒዌይስ የዛሬ ቪዲዮ ይህንን ይመስላል። እስካሁን አብራችሁ ስለቆያችሁ በጣም አመሰግናለሁ። ሁሌም እንደምለው ሰብስክራይብ፣ ላይክ፣ ሼር እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁልኝ። ቀጣይ በአሪፍ ቪዲዮ እስከነገናኝ ድረስ መልካም ጊዜ